ይህንን እንግዲህ ተመልከቱ። ለምን ሆነ ለሚለው መልስ ከመጽሐፍ ቅዱስ እናያለን። ሮሜ 13:11 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ አንተ የምትተኛ ንቃ ይላል። በመጨረሻው ዘመን ኢየሱስ ክርስቶስ ሊመጣ ስለተቃረበ በደጅ ቆሞ ስላለ የቤተ ክርስቲያንንና አማኝን ምንድን ነው የያዘው? እንቅልፍ ነው የያዘው። አሁንም ይሄው እንዲህ አይነት ልምምዶችን ወደ ቤተ ክርስቲያን እየጋበዙ እያመጡ ነው። መዝሙሮች ሁሉ ተበላሽተዋል። ሁሉ ነገር ርቋል ከቤተ ክርስቲያን። ይሄ እየሆነ ያለው ነገር ሁሉ የመጨረሻው ዘመን ተቃርቧል። እግዚአብሔር መንፈሳዊ አይናችንን ያብራልን እንጂ ገና ጉድ የሚሆን ነገር አለ። አንደኛ ጴጥሮስ 4:5 ላይ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ ይላል። ይሄንንም የምታደርጉትም በእግዚአብሔር በልጁ ፊት እንደምትቆሙ አትርሱ። የቤተ ክርስቲያንን የተሰጣችሁን ኢየሱስ ክርስቶስን መስቀሉን ከመስበክ ይልቅ እንዲህ አይነት ልምምድን ማድረግ በእግዚአብሔር ፊት እንደሚያስጠይቅ እያወቃችሁ እንዲህ ማድረጋችሁ ያሳዝነኝ።